ኢዩኤል እንግዲህ ለቢኒስ ሰላምን ተውልኝ፣ ህይወትክን የሚቀይር ብር ልስጥህ፣ ለፍቶ አዳሪ እንደሆንክ አውቃለሁ ይለዋል ማለት ነው። ቢኒያም በፍጹም ላወራኸው ራሱ ህሊናዬን ቀፈፈኝ፣ በፍጹም አላደርገውም፣ ሰው እቃ አይደለም በብር አይሸጥም ብሎታል። ኢዩኤልም እንግዲህ እስከ ማታ ድረስ እጠብቃለሁ፣ የሶስት እጥፍ አሁን ከሰጠውክ 3 እጥፍ አድርጌ እሰጥሃለሁ፣ መልሱን እስከ ማታ ንገረኝ ብሎት ከመኪናው ሊወርድ ሲል ቢኒያም ማታ ምንም አይነት ሀሳብ የሚቀይረው ስለሌለኝ አሁኑኑ የፈለከውን ነገር ማድረግ ትችላለህ ብሎ ከመኪናው አበሳጭቶ እንዲወርድ ያደርገዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ሰላማችሁ ብዝት ትርፍርፍርፍ ይበልልኝ። ሙስሊም እህት ወንድሞችም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ወንድማማቾቹን ያጋደለችው የቤት ሰራተኛ ተከታታይ ድራማ ተለቋል። እንግዲህ በዚህ ድራማ ያለውን ነገር እስከ መጨረሻው ተከታተሉ፣ የምነግራችሁ ይሆናል። በቅድሚያ ግን ላይክ እያደረጋችሁ ቪዲዮውን ስትጀምሩ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ዘወትር የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን መጫናችሁን አትርሱ። የምታበረታቱኝ ደግሞ ሁላችሁንም ከልብ አመሰግናለሁ። እንግዲህ ቅድም ያው መግቢያ ላይ እንዳልኳችሁ ኢዩኤል ያው እልህ ውስጥ ገብቷል። እንግዲህ ባለፈው ሰላምን ጠርቶ አናግሯት ነበረ። እሷም ከዚህ በኋላ እየመጣ የምትጨቀጭቀኝ ከሆነ እስከ መጨረሻው ድረስ እንጣላለን ብለው ጥላው ትሄዳለች። እንዲሁም እልህ ውስጥ ጨመርሽኝ እያለ ነበረ። ሳራ በአንድ በኩል እንግዲህ ስለ እሷ መጥፎ ብታወራ ሊሳካላት አልቻለም። የእሷን ሀሳብ የእሷን ምኞት ወደ እሷ ቀይራ ታወራለች። እናንተ ወንዶች የምትፈልጉት ኪስ የሚያወልቅ ገንዘባችሁን የሚወስድ ሲያጣ ሌላ ሴት እናንተ ስትሄዱ ችት የሚያደርግባችሁ እንደዛ አይነት ሴት ነው የምትወዱት። እንደዛም ሆኖ መፈቀር ተቻለ አንቺም እንደዛ አድርገሽ ሞክሪ ይላታል ማለት ነው ኢዩኤል። ምክንያቱም ዛሬ የመጨረሻ ነው አብረን የምናድረው ብሏት ነበረ። እሷም እንግዲህ ያው ገንዘብ ስለምትፈልግ ያው ገንዘብ ትጠይቀዋለች። ትናንትና አይደል እንደሰጠውሽ ቢላትም አልያዝኩማ አሁን ያለሁት ደግሞ ሌላ ጋር ትላለች። እሱም ቀን በቀን ገንዘብ አትጠይቂኝ አካውንትሽን ስጪኝ ይላታል። ለቢኒያምም እንግዲህ ገንዘብ ሰጥቶት ሰላምን የእጁ እንደሚያስገባ ለሳራ ይነግራታል። ሳራም እንግዲህ እሺ የሚልህ ይመስልሃል ትለዋለች። ለምንድን ነው እሺ የሚለኝ? ምናጤ ደሃ እኮ ነው፣ ለፍቶ አዳሪ ነው። ስለዚህ ህይወቱን የሚቀይረው ገንዘብ ሰጥቼ እሷን እወስዳለሁ ብሎ እንግዲህ ወደ ቢኒያም ይሄዳል። ቢኒያም እንግዲህ መኪና ውስጥ ቁጭ ብሎ ይጠብቀዋል። ከዛም ያው ኢዩኤል ሀሳቡን ያቀርብለታል። ሀሳቡንም እንግዲህ ቢኒያም በፍጹም እንደማይቀበለው አረጋግጦ ይነግረዋል። እንዲያውም አንተ ላወራኸው እኔ ህሊናዬን ቀፈፈኝ፣ ሰው አይደለም በብር ይገዛ ብሎ አስረግጦ ይነግረዋል። ኢዩኤልም እንግዲህ አንተ ለፍቶ አዳሪ ከሆነ ከእጅ ወዳፍ እንደሆነ ህይወትም በደንብ አውቃለሁ። ማነገረህ ደግሞ የሚለው እኔ በደንብ አውቃለሁ። ስለዚህ ህይወት ግን የምትፈልገውን ገንዘብ ይሄ ካነሰ ከዚህ 3 እጥፍ እሰጥሃለሁ፣ ሰላምን ተውልኝ ብሎ ይጠይቀዋል። ቢኒያምም በፍጹም እንደማይተውለት ይነግረዋል። ኢዩኤልም ከዛ ካልሆነ ግን የማደርገውን እኔ ያውቃለሁ፣ እስከ ማታ ድረስ መልሱን አሳውቀኝ ይለዋል። እስከ ማታ ድረስም መቆየት የለብህም፣ የምመልሰው መልስ ስለሌለኝ፣ ሌላ ቅያሪ መልስ ስለሌለኝ ከዚህ በኋላ ከአሁን ሰዓት ጀምሮ ልታደርግ ያሰብከውን ነገር አስብ፣ የፈለከውን ነገር አድርግ ብሎ ከመኪናው ያወርደዋል ማለት ነው። የሰላም አክስትም እንግዲህ ያው ወደ ሰላም ቢኒያም ቤት ትሄዳለች። ሰላምም አክስቷ ስትመጣ እንግዲህ ሰላምታ ከተለዋወጡ በኋላ ቡና ላፍላለች አክስቴ ስላት አይ እኔ ጠጥቻለሁ ትላታለች። እሷም እንግዲህ ኢዩኤልን እንድታገባ ለማግባባት ነበር የሄደችው። ነገር ግን ሰላም ያው እስካሁን በአቋሟ ጸንታለች። እኔ በጣም የምወደው የማፈቅረው ሰው አለ፣ ስለዚህ ኢዩኤልን እኮ ታፈቅሪው ነበር። አዎ በልጅነት አይምሮዬ አፈቅረው ነበር። አሁን ግን እኔ ህይወቱን ሙሉ የሚሰጠኝ ህይወቱን ለኔ ሁሉ የሚሰጥ በጣም የምወደው የሚወደኝ ሰው አለ። ስለዚህ እሱን ጥዬ ወዴትም አልሄድም። የተረዳሽኝ አይመስለኝም አክስቴ ትላታለች። እሷም በጣም ትናደድና
የኛ ዘሮች ብላ መሳደብ ትጀምራለች። እንደዚህ እጅ ምንድን ነው እድል ስታገኙ አትጠቀሙም፣ አንቺ ብቻ ኮርለሽ አትጠቀም የምትጠቀሚው ብላ ስትላት፣ ታዲያ ምን ከእኔ ህይወት ጋር ምን ያያይዘዋል ብላ ስትጠይቃት፣ አንቺ ከሄድሽ ከዚህ ሀገር ከወጣሽ የልጅ አክስቶች አክስቴ እያሉ ልጆቻችን ይጠይቁሻል፣ እነሱን ይሄዳሉ ብላ እሷ ለራሷ መንገድ ታመቻቻለች ማለት ነው። ከዛ እሷም እንግዲህ እንደማትሄድ ምንም የሚለወጥ ነገር አስባበት ወስኜ አስቤበት ስለሆነ የወሰንኩት ምንም የምቀይረው ነገር የለም ስላት፣ አክስትየውም በጣም ትናደድና ጥላት እናቴ አንዴ እናትሽን ብቻ ላግኛት ብላ ወደ ሰላም እናት ጋር ለመሄድ ትነሳለች ማለት ነው። ሰላምም እንግዲህ እሷም ምንም ማድረግ ስለማትችል ይዛው ትቀመጣለች። ያው ቢኒ ክላስ ገብታ እንግዲህ የቢኒን አልጋ ቀይራ ስትቀይር ቢኒያም ይመጣል። ቢኒያምም እንግዲህ ቅርታ ቀን ያልቀየርኩልህ አንሶላው ስላልደረቀልኝ ነው ትለዋለች። እሱም አረ ችግር የለም እኔ ራሴ እኮ መቀየር እችላለሁ ይላታል። እሱም ሰላም ዝም ያልኩሽ ጥያቄ መልስ አግኝቶ አይደለም፣ እንደ እብድ አፍቅሬሻለሁ። በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ስለዚህ አብረን ተጋብተን ህይወት መስርተን እንድንኖር ነው የምፈልገው። እሷም በጣም ትደናጋገጥና ትደነባበርና አሁን መሄድ አለብኝ ብላ ካጠገቡ ዞር ትላለች። ከዛም ዞር ብላ ቆይ ምንድን ነው እያደረኩ ያለሁት? በእኔ ምክንያት ይሄ ልጅ እየተጎዳ ነው ያለች ከራሷ ጋር ጥያቄ ትሟገታለች። ምክንያቱም እንግዲህ ከቤት ይወጣል። እሱም መንገድ ላይ ሲሄድ የሰላም አክስት መንገድ ላይ ደብቃ እየጠበቀችው ነበረ። እሷም ቢኒያም ብላ ትጠራና ታስቆመዋለች። ከዛ ልጃችንን ያለ ፍቃዳችን ቤተሰብ ሳይፈቅድ ቤተሰብ ሳይስማማ እንዴት ብትንቀን ነው ልጃችንን ከቤት ያስቀመጥከው ብላ ትጠይቀዋለች። እሷም እንዲህ የሰላም አክስት ብሎ ሰላምታ ከሰጣቸው በኋላ እሱም ይሄ እኮ ምንና እሷ ተግባባን በኋላ የሚሆን ነገር ነው፣ ስለዚህ ለዛ ነው ብሎ ሲያስረዳት ልትረዳ ፈቃደኛ አይደለችም። አሁንም እሷን የምትፈልግ ከሆነ እሷን እንድታጣት ካልፈለግህ ልጃችንን ወደ ቤት መልስ፣ ሽማግሌ ተልኮ ቤተሰብ ተስማምቶ ምን ብሎ ነው የሚሆነው፣ ካለዛ ግን እስከ መጨረሻው ታጣታለህ ብላ ታስፈራራለች። እሱም መጀመሪያ ምንም የተጀመረ ነገር የለም፣ እኔና እሷ ከተግባባን በኋላ ሁሉም ነገር የሚደርስ ነው የሚሆነው ብሎ ቢያስረዳትም እሷ ያው ለራሷ መንገድ ስለሆነ የምታመቻቸው ልትረዳው አልቻለችም ማለት ነው። ከዛም ያስጠንቃ ትነግረዋለች። ነገር ግን እሱ ያው ኢዩኤል ስለመጣ ግን እስከ ዛሬ ጠይቃችሁ አሳታቁ ዛሬ እንዴት ጠየቃችሁ ብሎ በጥያቄ ሲጠይቃት እሷም ደጋግማ ቤተሰብ ሳይፈቅድ እያለች እሱን ለማስፈራራት ትሞክራለች። ነገር ግን እንዲያውም ይሄ ጉዳይ እኔን አይመለከተኝም፣ ከሷው ከሰላም ጋር ተነጋግራችሁ ከሰላም ጋር ጨርሱ ብሎ 4 ነጥብ ይዘጋባት ማለት ነው። እሷም ተበሳይታ እንግዲህ ወደ ኢዩኤል ጋር ትደውላለች። ኢዩኤልም እንግዲህ ስታወራው ምንም ፍንክች እንዳላለች ሰላም ትነግረዋለች። አንዴ ብቻ እናትየዋ ጋር ልሄድና እናትየዋን ላውራት ትለዋለች። እሱም እሺ የምትል ይመስልሻል ብሎ ይጠይቃል። እስኪ እናትየዋ የውሃ ብጤ ናት ብላ እንግዲህ እናትየዋን ያው ማጥራራት ትጀምራለች። ከዛም እንግዲህ ያው ሌላ ወጥመድ ያዘጋጃሉ። እንግዲህ ልጇን ለምን እንደሆነ ከእናቴ ተጣልቻለሁ ብላ ወደ እነ ሰላም ቤት እንድትሄድ ያደረገቻትን ያው ቀጣይ ላይ የምናይ ይሆናል ማለት ነው። ኢዩኤልም እንግዲህ በጣም ይናደዳል። መልሶ ከሳራ ጋር እየጠጡ መልሶ ወደ ሰላም ጋር ይደውላል። ሰላምም ታወራውና በማውሬ ስላልተግባቡ ስልኩን ስትዘጋበት ዘጋችብኝ እኮ ድሮንም ድሃ እያለ ስለ ድሃ ከፍ ዝቅ ማድረግ ይጀምራል። ድሃን ትጠላላችሁ እንዴ ብላ ስትጠይቀው ሳራ ድሃ ሲጀመር ምን ይወደዳል? ምንም የሚወደድ ነገር አለው? አይ ሀሳባችን ተመሳስሎብኝ ተገርሞኝ ነው ትለዋለች ማለት ነው። አንቺ ራሱ ድሃ ብሎ ሳራንም ይሰድባታል።